Salam everybody እንኳን ወደ ቢትኮይን ኢትዮጵያ ተመልሳችሁ በደህና መጣችሁ። በዛሬው ቪዲዮ we going to be discussing about an update about the CPI data ትናንትናም ዴታዎች ወጥቷል። ዛሬም ደግሞ በጣም ኢምፖርታንት የሆኑ ዴታዎች ስለ ኢንፍሌሽን ወጥቷል። ስለዚህ ጉዳይ እናወራለን። አሁን ያለውን የቢትኮይን ፕራይስ አክሽን አብረን የምንነጋገር ይሆናል። ምን አይነት ሌቭል ላይ ነው ያለው? ስቲል ቢትኮይን ፑሽ ለማድረግ ወደ ላይ እየሞከረ ነው። ስቲል ግን በጣም ከባድ ሬዚስተንስ ውስጥ ያለው እና ቀጣይ ምን ሊሆን ይችላል የሚለውን አብረን የምናወራ ይሆናል። በዛውም ስለ ሊኩዲቲ ሊኩዴሽን ሂት ማፑ ያለበትን ሲቹዌሽን አፕዴት ፕሮቫይድ የምናደርግ ይሆናል። ለቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ኮንቴንት የምትወዱት ደግሞ ከሆነ ላይክ እያደረጋችሁ ማለፋችሁን እንዳትረሱ። ወደ ዛሬ ቪዲዮ በቀጥታው እንሂድ። ሶ ቤዚክሊ ፎር ዘ ላስት ፊው ዴይስ አይ ሃቭ ቢን ቴሊንግ ዩ ጋይስ የሚወጡ በጣም ኢምፖርታንት የሆኑ ዴታዎች አሉ ብያችሁ ነበር። ሐሙስ ዕለትም ዛሬም ዕለት ዓርብ ዕለት የወጡ ኢምፖርታንት ዴታዎች አሉ። የሐሙስ ዕለት ዴታዎች እዚህ ጋር የምትመለከቷቸው ናቸው። ሌት ሚ ሲ ራሴን ትንሽ አነስ ስላድርግና ጋይስ ካን ሲ ምን እየተፈጠረ እንደሆነ የኮር ፒሲኢ ፕራይስ ኢንዴክስ ማንት ቱ ማንቱ የፌብሩዋሪ ሪቪው ተደርጓል። መጥፎ የሆነው ዴታ ጂዲፒ ግሮት ኳርተር ፍሮም ኳርተር ነው። ይህንን ስትመለከቱት ኤክስፔክትድ የነበረው 0.7 ነው፣ የመጣው ግን 0.5 ነው። የአሜሪካ ግሮት በጣም እየቀነሰ እየመጣ ነው። ይህ ደግሞ it's in correspondence of what we are expecting የአሜሪካ ኢኮኖሚ በጣም ዊከር እና ዊከር እየሆነ እየመጣ ነው፣ ደካማ እየሆነ ነው እና ይህንን ነው የምንመለከተው። ሌላኛው ዛሬ የወጡት ዴታዎች ናቸው በጣም ኢምፖርታንት የሆኑ። ከነዚህ ዴታዎች መካከል ደግሞ በጣም የገረመንና ያስደነቀን ኢንፍሌሽን ሬት ነው። ኢንፍሌሽን ሬትን ስትመለከቱት ላስት ማንት 2.4 ነበር ጋይስ። በአሁኑ መንዝ የመጣው 3.3 ነው። በጣም በኃይለኛው ወደ ላይ እየሄደ ነው። ይህ የሆነበት ምክንያት ምንድን ነው? ቀላል መልስ፣ ኦይል ስፓይኪንግ እንደምትመለከቱት በጣም ለረዥም ጊዜ አሁን for a month now, right? ፌብሩዋሪ መጨረሻ ላይ ነበር ዋሩ የተጀመረው። አሁን እንደዚህ ስፓይክ አድርጎ ስቲል ኤሌቬትድ ፕራይስ ላይ ነው የሚገኘው። ኦይል የቱ ጋር ነው ሰፖርት ያገኘው? ሬዚስታንስ የቱ ጋር ነው ያገኘው? እዚሁ ቤር ፍላጋችን ውስጥ ነው እና ስቲል እዚህ ውስጥ ነን ያለ ነው ጋይስ። ዊ ካን ስቲል ወደ ላይ መሄድ የምንችልበት ፕሮባቢሊቲዎች ከፍተኛ ናቸው። እዚህ ውስጥ ሀቨር የምናደርግበት ማለትም ከ99-98 አካባቢ እስከ 120 ድረስ የምንሄድበት ፖሲቢሊቲዎች አሉ። ዘረስ ይሄዳል አይሄድም የሚለው በዚህ ሳምንት ማለትም ነገ ቅዳሜ ዕለት እስላማባድ ውስጥ ፓኪስታን ውስጥ እንትን አላቸው፣ ዋን ቱ ዋን ሚቲንግ አላቸው። ይህ ሚቲንግ የት እንደሚያደርሳቸው ይህ ሲዝ ፋየር የሚቀጥል ከሆነ ሁሉ ነገር ዲፔንድ የሚያደርገው እዛ ላይ ነው። ግን ኦይል ከዚህ ሬዚስተንስ ከላይ ወይም ከታች ብሬክዳውን ሲያደርግ ነው። ብሬክዳውን ካደረገ ስምምነቱ ቀጥሏል ማለት ነው። ብሬክ አውት ካደረገ ደግሞ ጦርነቱ ቀጥሏል ማለት ነው። የሚያሳያችሁ ይሄን ነው። ቻርቱ ግን ስቲል እዚህ ውስጥ ነን ያለ ነው ስቲል እና ኮንሶሊዴሽናችን እዚሁ እንደቀጠለ ነው። ሌላኛው ያው ይህ ኢንፍሌሽን ዴታ ኤክስፔክተር ነበረ፣ ከፍተኛ ይሆናል ተብሎ ነበር የተጠበቀው። አሁንም ስቲል ከፍተኛ ሆኖ እየቀጠለ ነው። ሌላኛው ለእናንተ ኖቲስ እንዳታደርጉት እና እንድታውቁት የምፈልገው አንድ ትሬንድ ላይን አለ። ይህም ትሬንድ ላይን ከዚህ ከኦክቶበሩ ሃዩ የጃንዋሪው ሃይ 14 እንደምታዩት እንዴት ታግ እያደረገው እየሄደው እንደሆነ፣ አሁንም ደግሞ ይህ ታግ ላይን ስቲል አሁንም ዚዮ ሬዚስተንስ ሆኖ እያገለገለ ይገኛል። የስ እኛ ከጠበቅነው ይህ ነበር ቤር ፍላጋችን ራይት። ታስታውሱ ከሆነ እኔ የጠበቅኩት የነበረው አልዋሻችሁም፣ ከዚህ በኋላ ወደታችን እንሄዳለን ብዬ ነበረ። ግን ሁልጊዜ የምንፈልገውን ነገር አናገኝም ራይት። ስለዚህ በዚህ ሳምንት የምናገኛቸው ኒውሶች፣ ነገም የሚመጡት ኒውሶች በጣም ይወስናሉ። ይሄንን ሰፖርት አድርገን የምንይዘው ከሆነ ወደ ላይ የምንሄድበት ፖሲቢሊቲ አለ። የስ አለ። ምክንያቱም ቤር ፍላጉ የላይኛው ቻናልም ስቲል አለ። ነገር ግን እንደምትመለከቱት ነው። ይህንን ፐርፕል ላይን ታዩታላችሁ፣ በደንብ ይታያችኋል ብዬ ተስፋ አደርጋለሁ። ይህ ፐርፕል ላይን፣ ይህ ፐርፕል ቦክስ እንዴት ለቢትኮይን ሬዚስተንስ ሆኖ እያገለገለ እንደሆነ ታያላችሁ። ስቲል ይህንን የሚያክል ግሪን ካንድል ቤር ፍላጉን አልፈን ሄደን ራሱ we are still in that price range። ከዚህ ውስጥ ማለፍ አልቻለም። አንድ ይህ ሬዚስተንስ ነው ፐርፕል ላይን። ሁለተኛው ደግሞ ይሄኛው ከታች የሚወርደው ከኦክቶበር ላይናችን ስቲል ይዘን የመጣ ነው ሬዚስተንስ ይኖራል። ከዚህ ደግሞ ከሁለቱም ምክንያቱም ማርኬት ላይ ሆኜ እኔ 100% እርግጠኛ ሆኜ ይህ ይፈጠራል እላችሁ አልችልም። እኔ ማስበውን ነው የምነግራችሁ። ቤር ፍላግ ውስጥ ነን ስቲል ያለ ነው። ይህንን ሃይ ቴክ አውት አላደረግንም 76000 ቮሊዩም በጣም ስቲል ሎው ነው። ሶ ማይ ኤክስፔክቴሽን ኢዝ ሞር ቤሪሽ ደን ቡሊሽ። ይህንን እንድትረዱኝ እፈልጋለሁ። ሮቤል ሁሉን ነገር አያውቅም። እኔ ኤክስፔክት ላደርግ የምችለውን ነው የምነግራችሁ።
ከማርኬቱ ከሚያሳየኝ ቻርቶቹ ከሚያሳየኝ ወደ ላይ የምንሄድበት ፕሮባቢሊቲ አለ። የስ እስከ የትኛው ድረስ ብትሉኝና ብትጠይቁኝ ሞስት ኦፍ ዘ ታይም ይህ የቤር ማርኬት ሰፖርት ባንዱ የቤር ማርኬት ሬዚስተንስ ባንድ ቡል ማርኬት ላይ ደግሞ ሰፖርት ባንድ ሆኖ ያገለግላል። ይህ እንደ ሬዚስተንስ የሚሆንበት ታይም እና ሪቴስት የምናደርግበት ታይም አለ። መች ነበር ላስት ታይም ሪቴስት ያደረግነው ይህንን ላይን? ትዝ ካላችሁ ኤግዛክትሊ እዚህ ጋር ሪቴስት አድርገን ነው ሪጀክትድ ሆነን ወደታች ሄደናል። እዚህ ጋርም ተመሳሳይ ነገር እያያችሁት ትንሽ ከላዩ ልንወጣ እንችላለን። ከዚህ ሬዚስተንስ ባንድ ከሱ በላይ ወተን ልናሳልፍ እንችላለን። ነገር ግን ስቲል ይህ ነገር ሬዚስተንስ ሆኖ ይቀጥላል። ሌላኛው ሬዚስተንስ ያልኳቸው የነበረው ስለ አንከርድ ቪ ዌብ አውርተን ነበረ። ይህ አንከርድ ቪ ዌብ አንከር ያደረግነው ከዚህኛው ከፌብሩዋሪ 14ቱ ሃይ ነበረ ትዝ ካላችሁ በደምብ ስቲል ፐርፌክትሊ ይህ ላይን ሬዚስተንስ ሆኖ እያገለገለ ይገኛል። እያያችሁት ነው። 72600 ላይ ያለው ይህ አንከርድ ቪ ዌብ ስቲል ይሄኛውን ፐርፕል ቦክሳችንን እያለፍነው አይደለም። the more time we pass ይህንን ሪቴስት እያደረግን ሪጀክት እየተደረግን የምንሄድ ከሆነ 4 ቀናችን ነው ጋይስ። የዛሬው ካንድል እንዴት እንደሚዘጋ የዛሬ ማታ ላይ ምናየው ይሆናል። ነገር ግን ሞር ታይም የምናሳልፍ ከሆነ እንደዚህ ሪጀክትድ እየሆነ the more ሬዚስተንሱ ቬሪፋይድ እየሆነ ወደ ላይ መሄድ እንደማንችል እያረጋገጠልን ይመጣል። ስለዚህ ይህንን ነው ከዚህ ኦሬንጅ ማነው ከዚህ ፐርፕል ላይን የምናልፍ ከሆነ ይሄኛው ሬዚስተንስ አለችን። ስለዚህ ሞር ኦር ሌስ ዋች አውት ማድረግ ያለብን ከዚህ በቮሊዩም ጋይስ በአሪፍ በሆነ ቮሊዩም ብሬክ አውት አድርገን ወደ ላይ የምንሄድ ከሆነ የኔን ስታንስ እቀይራለሁ። ሾርት ተርም ቡሊሽ ሊሆን ይችላል። ነገር ግን ይሄ ነገር አልተፈጠረም። እንደዚህ ብሬክ አውት በደንብ አድርገን ሪቴስት አድርገን ነው ሰፖርት ከሆነልን ይህንን ሃይ እዚህ ጋር ሴት ያደረግነው 76000 17 ማርች ላይ ሴት ያደረግነው አልፈን ይህንን የቡል ማርኬት ሰፖርት ባንዱን ቤር ማርኬት ላይ ሬዚስተንስ ባንድ አይደለ ወይ ሰከንድ ይሄኛው ታግ ልናደርገው እንችላለን። ያ ፖሲቢሊቲ አለ። የለም ብያችሁ ለነገራችሁ አልችልም። ሌላኛው ከዚህ ደግሞ እናልፋለን አንዳንዴ ብያችሁ ነበረ አውርተን ነበረ። በ2022 ላይ ለምሳሌ ተመልሰን ብንሄድ ወይ ሰከንድ 2022 ቤር ማርኬት ላይ ብንሄድ ለምሳሌ እንደምትመለከቱት እዚህ ጋርም ይሄንን ትሬንድ ላይን ከላይ ያለውን እንዴት ሪስፔክት አድርገን ነው እየሄድን እንደሆነ ብሬክ አውት ካደረግን በኋላ ነው እዚህ ጋር ቤር ማርኬቱ ወደ ማለቅ አካባቢ ላይ ሄደውና ከዚህ ቡል ማርኬት ሰፖርት ባንዱ የወጣንበት ጊዜዎች አሉ። ከዚህ ወጥተን ግን ይህንን ትሬንድ ላይን ታግ አድርገነዋል። ከዚህም ባለፈ ደግሞ ሌላ አንከርድ ቪ ዌብ ከዚህኛው ቶፑ ላይ ሶሪ ጋይስ ሌላ አንከርድ ቪ ዌብ ከዚህኛው ታፕ ላይኛው ላይ ብታደርጉት ከዚህ አንከርድ ቪ ዌብ ብዙ አልወጣንም። ሙሉ ቤር ማርኬቱን ከሱ በታች ሆነን እናሳልፍን። ቡል ማርኬቱ በደንብ እስከሚጀምር ድረስ ከዚህ በደንብ ያለፍንበት ከዚህ አንከርድ ቪ ዌብ ያለፍንበት ታይም የለም እና ከሁለቱም አሁንም ከኦክቶበሩ ሃይ አንከርድ ቪ ዌብ ማድረግ ነው ማስቀመጥ እንችላለን። ስታስቀምጡት 84000 ነው የሚሰጠው። ይህ ነገር ሁለቱም ቤር ማርኬት ሬዚስተንስ ባንዱ ይሄኛውም ትሬንድ ዳውን እያደረገ ነው የሚሄደው። ሙቪንግ አቨሬጆች ናቸው። ስለዚህ ይቀንሳሉ። ወደታች እየሄዱ ነው። ሬዚስተንስ ወደታች ሞር ጠንካራ እየሆነ ነው የሚሄደው እና ጋይስ this is still my stance ምንም የተቀየረ ነገር የለም። ሪጀክሽናችን ስቲል እየቀጠለ ነው። አዲስ ነገር እየተፈጠረ አይደለም። the price action is really boring አዲስ ነገር እየተፈጠረ አይደለም። ያ from the bottom we bounced of course we bounced እኔ ከጠበቅኩት ነው 12% ነው ከዚህ ቦተም ባውንስ ያደረግነው። እኔ ከጠበቅኩት አንጻር በጣም ባውንስ አደረገ definitely ባውንስ አድርጓል። ነገር ግን ስቲል ሬዚስተንስ ውስጥ ነን ያለ ነው። ከዚህ ሬዚስተንስ በደንብ ምናልፍ ከሆነና ምንዘጋ ከሆነ true daily candles confirmation የምናገኝ ከሆነ ከዚህ በላይ ዘግተን የዛ ሳለ ሪአሰስ እናደርጋለን። ያ ነገር እስካልተፈጠረ ነገር ግን ስለ ቡሊሽ ኒውስ ማውራት አልችልም። ያ ነገር ሲፈጠር ግን በደንብ ማውራት እንችላለን። this can definitely be guys a fake out እንደዚህ ወጣ ብለን ትራፕ አድርገን ብዙ ቡሎችን ወደታች መሄዳችን ልንቀጥል እንችላለን። ምን ይፈጠራል? እኔ ምንም ልነግራችሁ 100% እርግጠኛ ሆኜ ምንም ልናገር አልችልም። it's the market we're all students ተማሪዎች ነን ለማርኬቱ እና ይህ ዴፊኒትሊ 100 ሊፈጠር ይችላል የሚለውን ነገር ልናገር አልችልም። ነገር ግን እኔ ማስበውን ስቲል እየነገርኳችሁ እገኛለሁና ሌላኛው ወደ S&P 500 ስንሄድ ስቲል S&P 500 ሬዚስተንስ ላይ ነው። ይህንን ሬዚስተንስ ደግሞ በሬክታንግሉ ድሮ ላደርግላችሁ እችላለሁ። እያያችሁት ነው። ይህ ፓርት ሬዚስተንስ ነው። ባለፈው ካሰመርናት ላይን ከፍ ብለን እየሄድን እንገኛለን። ነገር ግን ስቲል we are in resistance ከዚህ ቡል ማርኬት ሰፖርት ባንዱ ሬዚስተንሱ ላይ ነን ያለ ነው። ዛሬ ኔጌቲቭ ነን። ፕሮባብሊ ሬድ ሆኖ የሚዘጋ ይመስለኛል S&P 500 የዛሬው ቀን። ምክንያቱም ወደ ሳምንቱ መጨረሻ እየሄድን ነው። ማርኬቶች ዝግ ናቸው። በዚህ ፒስቶኩ ላይ የሚመጡትን ነገሮች አናቅም። ምን ኤክስፔክት እናደርግ የምናውቀው ነገር የለም። ስለዚህ
let's see what happens የኦይል ይሄ ኤሌቬትድ ስታንሱ ጥሩ አይደለም እንደዚህ ሆኖ መቅረቱ we can even add interest rate wait a second interest rates የአሜሪካን ኢንትረስት ሬት ምንድነው ችግሩ የኤሌቬትድ ኦይል ፕራይስ ካላችሁ ወይ ኢንፍሌሽንን ይጨምራል ኢንፍሌሽን ሲጨምር ደግሞ ኢንትረስት ሬት ያንን ኢንፍሌሽን ይዘው መሄድ ወደ ላይ አለባቸው ኢንትረስት ሬቶች ይጨምራሉ ኢንትረስት ሬቶች ጨምሩ ማለት ደግሞ ገንዘብን መበደር ኤክስፔንሲቭ እየሆነ ይመጣል ይህ ኤክስፔንሲቭነስ ደግሞ ለማርኬቶቹ ማለትም ለሪስክ ኦን አሴትስ ገንዘብ ኤክስፔንሲቭ በሆነ ቁጥር ብድር ለነዚህ ማርኬቶች የሚገባው ገንዘብ እየቀነሰ ይመጣል ይህ ነው ችግሩ let me try to overlay US interest rate ይሄኛው ከዛ በኋላ ታይፑን እንቀይረው እያያችሁት ነው ኦይል ስፓይክ ባደረገ ቁጥር ዊክሊ ካንድል ላይ እንሂድ ኦይል ስፓይክ ባደረገ ቁጥር እያያችሁት ነው እንዴት ተከትሎት ወደ ላይ እንደሚሄድ የዩኤስ ኢንትረስት ሬት ሃይክ እንዴት እንደሚያደርጉ ኦይል ሲቀንስ እነሱም ይቀንሳሉ ኦይል በጨመረ ቁጥር እዩት እንዴት ፐርፌክትሊ እየተከተሉ እንደሚሄድ አሁንም ዩኤስ ኢንትረስት ሬት እዚህ አካባቢ ላይ ነው እንትን ስፓይክ አደረገ ኦይል ስፓይክ አደረገ ስለዚህ እነዚህ ሬት ከቱ ስፓይክ እያደረገ መሄዱ ሚኖር አይመስለኝም ለዚህም ነው ይህ ነገር ለማርኬቶች በሪሽ የሆነው ኢንፍሌሽን ኬም ሃየር ደን ኤክስፔክትድ የቢትኮይንን የር ቱ ዴት አርዋይ ስንመለከተው ስቲል ኦቨር ከሚዲየሙ ኦቨር እየሄድን ነው ኦልሶ ቱ ዲ አፐር ሬንጅ እንደምትመለከቱት አፐር ሬንጁ ላይ ያለ ነው እስቲ ዲቤት እናደርጋለን አናደርግም አብረን የምንመለከተው ይሆናል ሌላኛው ኢንትረስቲንግ ፓርት is the QT ኤንዲንግ በር ማርኬትን በጣም በሚገርም ሁኔታ እየተከተልነው ነው I don't know guys ይህንን ይከተላል አይከተልም አብረን የምንመለከት ይሆናል ነገር ግን ይህንን አይከተልም ብዬ ማስብበት ዋነኛው ምክንያት የቢትኮይን ቡል ራኑ ይህ አሁን ያሳለፍነው ቡል ራን ብዙ አመት ነው የቆየው እዚህ ቢትኮይን ፕራይስ አክሽን ላይ ሄደን ብንመለስ ይህንን ኢንትረስት ሬት እናጥፎ ሎጋሪትሚክ ላይ እናድርገውና 2019ን ሄዳችሁ ስትመለከቱት ቡል ራኑ የምታዩት ለትንሽ ጊዜ ነበር ቤር ማርኬቱም አጭር ጊዜ ነበር አሁን ግን ያያችሁት 3 አመት ነበር ቡል ራኑ 6 ወር ብቻ ይሆናል ብሎና ይሄንን ይከተላሉ ኤክስፔክት ማድረግ I don't think it's the right strategy አብረን የምንመለከት ይሆናል ያለኝ አፕዴት ይህንን ይመስላል ቻናል ዲስክ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ ድምጽ አይሰማም እያላችሁ ነበር ላስት ታይም ቪዲዮዎች ላይ አሁን አሪፍ ከሆነ እስቲ ኮሜንት ላይ አሳውቁኝ የተሻለ ነገር ለማድረግ ሞክሬ ነበር አሳውቁኝ ቪዲዮውን ከተመቻችሁ ላይክ አድርጋችሁ ለፉ see you next time